ገረን ይመጣል። ይኸውልሽ ትረካዎች ልክ እንደ ሰዎች ናቸው እኮ ላይፍ ታይም አላቸው። አንዳንዶቹ ትውልድ ሲሻገሩ ታያለሽ፣ አንዳንዶቹ በትውልዳቸው ውስጥ ይቀራሉ። ግን የተፈጠሩበትና የፈጣሪያቸው ውሳኔ ብቻ አይደለም። አንዳንዴ ተፈጥሮም ሲሰጥሽ እንትኑን እንደ ልጅ ተመልከቹ አይደል? ረጅም ልጅ ሊሰጥሽ ይችላል፣ መካከለኛ ቁመት ያለው ልጅ ሊሰጥ ይችላል፣ አጭር ሊሰጥ ይችላል፣ አጭር ደግሞ ሊሰጥ ይችላል። የትረካዎችም ልክ እንደሱ ናቸው። የሚሰጡበት መንገድ በራሱ አመጣጣቸውም ራሱ ብልጭ ብለው የሚጠፉ ሊሆን ይችላሉ። እንዴት እንደሚመጡ አታይም። አንዱ ያንዱን ጓደኛዬን ታሪክ ልንገርሽ፣ እዚህ መጽሐፍ ውስጥ የሌለ ነው። ሽምግልና ሄድኩ ለመጀመሪያ ጊዜ ዳሩለት ለማለት ነው እና አጎቶቿ ተቆጡ። እንዴ ገና አንደኛ የመጀመሪያ ዲግሪዋን ማግኘቷ ነው፣ ሁለተኛ ሲሆን እንደኛ ሶስተኛ ዲግሪ ብትይዝ ከያዘች በኋላ ለትዳር ምን ያስቸኩላል ምናምን አሉ። አይ እሱ ትዳርም ተይዞ ቢሆን እኮ ትምህርቱ ይቀጥላል ምናምን አለን እና በዚህ ተስማምተን ለሚያጭው ደወልኩ። እኔ ደወልኩና እንዲህ መማር አለባት ብለው ተቆጥተዋል ቤተሰቦች። ታስተምራሉ ወይ? ትማራለች አለ። ጥሩ ተባለ። ያው ትማራለች ተብሏል ትብል። በሁለተኛው ወር አረገዘች። እንዴ ምን ትማራለች አላልክም እንዴ ሲል ከህይወት ነው ያልኩት እንጂ ለካ እቺን በምንም ልታስረዝሚያት አትችይም እኮ አይደል? ትረካዋ ራሷ አጭር ሆና ነው የመጣችው። ብታስረዝሚያት ትበላሻለች። እንደ መጎተት ነው። በመጎተት አይሆንም እኮ። ተፈጥሮ በፈጠረችው መንገድ ነው መቅረብ ያለበት። እንዲህ አይነት ትረካዎች ብዙ ጭንቅላትሽ ውስጥ ይከማቻሉ አይደል? እና ደግሞ ከአብደላ ዝራ ጋር ስናወራ ሁልጊዜም ህልሙ እሱ ነበር። ልክ እንደ ሰው ሲከፋው ብድግ አድርጎ አንዷን ኩርሸም እንደሚያረጋት ብስኩት አንዷን አንስቶ እሷን አይቶ ፈገግ ብሎ ወደ ህይወት እንዲቀጥል እንደተኮሳተረ ወደ ህይወት ውስጥ እንዳይገባ የምታደርግ አንድ የአጭር ወይም ደግሞ ፖስት ካርድ ስቶሪስ የሚሟላባት አንድ መጽሐፍ ማሳተም እፈልጋለሁ ይል ነበር። እና ከሱ ጋር ስናወራ አንተም ብትሞክር እኮ ጥሩ ነው፣ ከምታስረዝም ይልቅ ስታሳጥር ነው ጎበዝ ምናምን አለ። አይ ትረካው ራሱ አጥሮ ካልመጣ እንዴት ማሳጠር ይቻላል? ኮንደንስድ በሆነ መንገድ መተረክ አንድ ነገር ነው። ግን ትረካ የምትተርኪውም መጽሐፍም ላይ የምታቀርቢው ተፈጥሮ በሰጠሽ መንገድ ነው። ከዛ ውጭ ልትሄጂ አትችልም። ምናልባት ገሸሽ አድርገሽ ስትገናኝ ልክ እንደሆነ አውርተሽ ልታልፊው ትችይ ይሆናል። ግን ያ ዋን ቱ ዋን የሆነው የግንኙነት ሚዲየም በመጽሐፍ ሚዲየም ከሆነ ደግሞ ትውልድም ሲስቅ የምታይበት እድል ይፈጠራል በሚል እነሱ ተከማችተው ተጠራቅመው አንዴ በቃቸው ብዬ ሳስብ ያወጣኋቸው ናቸው እና ከ10 ቃላት ያልበለጠ አንድ ታሪክ አለ። እስከ 17 ገጽ ድረስ ይሄዳሉ። ፒራሚድ ቅርጽ ይኖራቸውና እያንዳንዳቸው እያለ እስከዛ ሊደርስ ይችላል። ምናልባት ኤክስፔክቴሽን መጥፎ ነው። አለማየሁም በዚህ ያልጠበቁ ሰዎች ሲናደዱ አይቻሉ። ግን ምን ይሆናል? የተሰጠነን ማቀበል ነው እኮ አይደል? ልክ እንደ ማናቸው ጅብሪል እኔ የታየኝን ነው በወርቅ ጽሁፍ ተጽፎ ይሄ ነው እኮ ምናምን ማለት ሌላ አይደለም። በወርቅ ጽሁፍ ተጽፎ አየዋለሁ፣ እሱን እቀረዋለሁ፣ ሌላ የለም ይላሉ። አይሽ አሁን እንደሱ ነው አንዳንዴ ታሪክም ይመጣልሽ።